بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله تعالى وبركاته ውድና የተከበራችሁ የሉቅማን ሀገር አቀፍ ማህበር እህቶች እንዲሁም ኡስታዞች እንግዲህ ያው ዛሬ የሉቅማን የአቅመ ደካሞች እንደዚሁም የየቲሞችን እርዳታ ይዘን ዛሬ ደሴ ዙሪያ ወረዳ ጠባሲት ከተማ ላይ እንገኛለን። ያው ጉዟችንን አላቆምንም፣ ቀጥለናል። አሁንም ወደፊት ባለፈው የተሰሩ ስራዎችን ታቃላችሁ። አሁንም እንግዲህ ዛሬ ላይ ጠባሲት ላይ ተገኝተን የምታዋቸውን ለያንዳንዳቸው 20 ኪሎ ጤፍ፣ 3 ሊትር ዘይት፣ 1 ኪሎ ተምርን ይዘን ተገኝተን እየለገስን እንገኛለን። እንግዲህ ኢንሻአላህ እናንተንም አላህ ጦማችሁን አላህ ይቀበላችሁ። ከኛ ጋር አብረው እንግዲህ እየዘመቱ ከኛ ጋር አብረው እየታገሉን እያገዙን የደሴ ዙሪያ ወረዳ ሴቶችና ህፃናት ኃላፊ ወኪል አቶ አህመድ ይገኛሉ። እንደዚሁም የደሴ ዙሪያ ወረዳ ኮሚኒኬሽን በህርንበት ቦታ ላይ ተገኝተው እያንዳንዱ ስራችንን አብረው እያሳሩን አብረው እያገዙን እየተባበሩን ይገኛሉ። እንግዲህ እነሱንም አላህ ጀዛቸውን አላህ ይክፈላቸው። ዛሬ ለእያንዳንዳቸው 20 ኪሎ ጤፍ፣ 3 ሊትር ዘይት፣ 1 ኪሎ ተምርን ይዘን በመገኘት ዛሬ ጉጉንትና ጠባሲት 037 ለ50 ሰዎች ይዘን ተገኝተናል ማለት ነው። እንግዲህ ቀጣውን ቪዲዮ ወደፊት አብረን እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ታውቀው ደሴ ዙሪያ ወረዳ ላይ በጉጉፍቱና በጠባሲት ላይ 90 ተማሪዎችን ይዞ በቋሚነት እያስተማረ የሚገኝበት በተለያዩ ጊዜናቶች እንግዲህ ምናልባት ይሄ ሉቅማን ስያሜው ከመሰጠቱ በፊት 10ኛ አመቱን እያስቆጠረ ነው ዘንድሮ ላይ ማለት ነው። በየትና በየት ላይ በጉጉፍቱና በጠባሲት ላይ እየዘመተ እንደዚሁም በተለያዩ ሀገሮች ላይ ማለት ምክንያቱም አገር አቀፍ ነውና ማለት ነው። ቀጣይ ላይ ምን እንዳሰብን እንግዲህ አብዛኛውን እኛ በእህቶችና በነዚህ በአዛውንቶች ላይ ንቃተ ህሊና የመፍጠር ሐሳብ አለን። ስለዚህ አቅም ያለው ሁሉ አቅም እንዲኖረን ተጎናችን በማገዝና በመተባበር የተሻለ ህብረተሰብ ለመፍጠር ዝግጁ መሆናችንን እኛ ወደፊት እያሰብን እንገኛለን ማለት ነው ኢንሻአላህ። Apa sih Musa?
Zakaria, hamaar been